ውስጥ ነኝ ማለት እርዳታህን እፈልጋለሁ አለችው። ከት ብሎ እየሳቀ አንቺም ችግር ይገጥምሻል እንዴ አላት። እንባዋ እየፈሰሰ ልጄ ሊሞትብኝ ነው የወላጅ አባቱ ደም ካልተገኘ ስትል አቋረጣት እና ይሄ እኔን ምን ይመለከተኛል አለ። አውቃለሁ ተቀይመኸኛል፣ ግን ትዝ ይልሃል ልዑል ሊፈታ አንድ ቀን ሲቀረው ሁለታችንም ሰክረን አብረን አድረን ነበር። ደነገጠ። አልገባኝም። እናማ ልጁ ያንተ ነው፣ እባክህ ማንም ሳይሰማ ለልጅህ ስትል ብላ ተናግራ ሳትጨርስ ተነስቶ በጥፊ አጮላትና ከስህተትሽ የማትማሪ አውሬ፣ ከጥቅምሽ ውጪ ለሰው ሞራል ቅንጣት ታህል ርህራሄ የለሽም። ቆይ እንዴት ብታስቢኝ ነው እወድሻለሁ ስልሽ ዓይንህን ላፈር ብለሽኝ ዛሬ ልጅ ምናምን ስትይኝ አምኜ የምቀበልሽ ይመስልሻል? ድሮም ልዑል እንዳላስረገዘሽ ጠርጥሬ ነበር። በጊዜ አባቱን ፈልጊለት ብሎ ትቷት መንገድ ጀመረ። ራሄል ቀወሰች። ሩጣ ተከትለው እግሩ ስር ተደፍታ ለመነችው። የሰው ሁሉ ዓይን እነሱ ላይ አተኩሮ ከዛም ተነሺ አላትና አንድ ነገር ልንገርሽ፣ ልጁን እንዳልሽው የኔ ከሆነ አድነዋለሁ፣ ግን ይሄን ሁሉን ነገር ቅድሚያ ለልዑል ትነግሪዋለሽ። ሳራን ምን እንዳደረግሻትም አንድ በአንድ ታስታውሸዋለሽ አላት። ይሄን እንዳደርግ ያዘዘችኝ እኮ እናቱ ናት። እመነኝ፣ እኔ ልዑልን አፈቅረው ነበር እንጂ ህይወቱን መበጥበጥ አልፈልግም ነበር። እናቱ ግን በታመመችው እናቴ ይዘኝ ልዑልን ከሳራ እንዳለያየውና ከሱ እንዲያረግዝ አዘዘችኝ። እኔም ማንንም አልደፈረኝም። ሁሉም ድራማ ነበር። ልዑል በማያውቀው ነገር የታሰረውም ፖሊሶችን ከፍላቸው ነው። ብዙነህ በግርምት ይሰማት ጀመረ። ከዛ ግን ልዑል ፈጽሞ ሳራን መክዳትም ሆነ ሌላ ሴት አፍቅሮ ማደር እንደማይችል ስረዳ አንተን አሳሳትኩህ፣ እናም አረገዝኩለት ብዬ ለእናቱ ስነግራት በጣም ተደሰተች። ይሄው ነው። ይሄን ሚስጥር ለራሴ ራሱ ደጋግሜ ማውራት አልፈልግም ነበር ግን አለችና ዝም አለች። ብዙነህ ግራ ገባው። በማን ላይ ምን መፍረድ አለበት? የልዑል እናት ግን ምን አይነት እርኩስ ነች? በስንት ሰው ህይወት ላይ ነው የተጫወተችው? ልጄ የኔ አለመሆኑን ተነግሮኝ ከማመን በላይ ምን ሞት አለ? ብዙነህ ራሄልን ትቷት በቤቱ ሂዶ ማሰብ ጀመረ። ሳራ ልዑል የገዛ ልጁ ሁሉንም በአይን ህሊናው እየሳለ ማልቀስ ጀመረ። አሁን ግን መፍጠን ላለበት ነገር መፍጠን እንዳለበት ወሰነ። በነጋታውም ሆስፒታል ሄዶ ልጁን ለማዳን ደም ሰጠ። ይህን ብዙነህ በጣም ፈራ። ለልዑል መናገር እንዳለበት ልቡ ያውቃል። በዚህም ለመናገር ወስኖ ልዑልን ሊያገኘው ስልክ ደወለ። ስልኩ ጥሪ አይቀበልም። ይሄኔ ቤታቸው ሲሄድ ቤቱ በለቅሶ ተሞልቷል። ደንግጦ ምን እንደተፈጠረ ሲጠይቅ ልዑል ልጅክ አይደለም ሲባል ተናዶ የት እንዳለ አይታወቅም አሉት። ይሄኔ ብዙነህ እንዳለ ቸኩል ብዬ አረፈድኩ አለ በቁጭት። ራሄል የልዑልን እናት ዶክተሮቹ ተሳስተው እንደነበረና አሁን ግን በልዑል ደም ልጇ እንደተረፈ ነግራ አሳመናቸዋለች። ይህን ሲሰማ ብዙነህ በንዴት እንባቸው እንደ ጎርፍ የሚወርደውን የልዑልን እናት ወይዘሮ ለምለም አለ። ሳራ በድንጋጤ ክው አለች። ቤት ውስጥ ያሉት ሁሉ ወደ ብዙነህ ዞሩ። እርስዎ የልዑል እናት ለመሆኑ ፈጽሞ አይመጥኑም። አረ የማንም እናት፣ ምክንያቱም እናትነት አልገባዎትም። እናት ማለት ከሷ ይልቅ ልጇን የምታስበልጥ እናት። እርስዎ ግን ይቅርታ እንዲህ መናገር ከሌለብኝ ግን እውነት ይሄ ነው አለ። ይሄኔ ለምለም ተነስታ ጋጠ ወጥ ነህ፣ እንዴት እንደዚህ ትናገራለህ? አለች። እኔ ለሴት በተለይም ለእናት ክብር ስላለኝ ነው እንጂማ ልጆቹን የልጆችን
እንዲህ ባልቀጡ ነበር። የልጆችን ልጅ የወለደችውን ሳራን ለጅብ ሰጥተው ሲል የቤቱ ስልክ ጥሪ አስተጋባ። የልዑል እህት ስልኩን አንስታ ሃሎ አለች። ቀጥላም ዳዲ እኔ አላምንም፣ ሰርፕራይዝ ልታደርገን ነው አለች። ሁሉም ዞረው ሲመለከቷት ማሚ ዳዲ ሪፖርት ከ2 ሰዓት በኋላ እደርሳለሁ አለችና ስልኩን ዘጋችው። ተመልሰው ወደ ብዙነህ ሲዞሩ ወጥቶ ሄዷል። ራሄል ደንግጣለች። ነገሮች ሁሉ ተወሳሰቡባት። ህሊናዋ ተረበሸ። እውነቱን አፍረጥርጣ መናገር አማራት። የልዑል እናት ውስጧ በጭንቀት ታመሰ። አባቱ ልዑልን እንደ እንቁ ነው የሚያዩ። አሁን ሲመጣ ልጅህ ጠፍቷል ቢባል ምን ሊፈጠር እንደሚችል መገመት ቀላል ነው። ክፍል 12 እንዲቀጥል ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ክፍል 12 ይቀጥላል። በጣም ደስ የሚል ትረካ ነው እና ውድ የቻናሌ ቤተሰቦች ለዛሬ ይዤት የቀረብኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ ውስጥ የምንገናኝ፣ ሁላችሁም በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩ በዛው ሰናባበታለሁ። ሁላችሁም ባላችሁበት ፈጣሪ ይጠብቃችሁ።